በዚህ ምድር ላይ ሁለት አይነት አጭርነት አለ። የመጀመሪያው በፈጣሪና ወይ በፈጣሪ ወይ በተፈጥሮ ምክንያት የሚመጣ አጭርነት ነው። እዚህ ላይ ቀዳማዊ ኃይለ ሥላሴንና ቴዲ አፍሮን ማንሳት ይቻላል። አምላኬ ሱፍ በልክ የሚል እኮ ዘፈን አለው። በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭርዬ ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። ቴዲ አፍሮ ደግሞ ረጅም ሴት በማግባት ተክሷል። ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት ነው። እዚህ ላይ እኔን በምሳሌነት ማንሳት ይቻላል። የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው። አባቴ ደሞዝ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ ነው። የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከእናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው። አሁን እኔ አንድ አጭር ጓደኛ አለኝ። ወይኔ ቁመቱ እኔ ከሱ አንጻር ሲታይ የባንዲራ ምሰሶ ነኝ የምር።